ከአቅማችን በላይ የነበረው ቀንበር አንስተው ወደሚቻል ደረጃ አድርሰውልን ይማረነ ወይሳለነ ይቀበልነ ወይትማጸነነ በምሕረቱ ይማረነ በሰላም ይመግበን መዓልቱን ባርኮ ቀድሶ የሰጠ ተረፈ መዓልቱን ባርኮ ቀድሶ እንዲሰጠን ልጆቻችን በውጭም በውስጥም ያሉትን ረጅም ወራት ሰፊ ዘመናት ተራዲአ አምላክ ይዘዝላቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንኳን ለብርሃነ ትንሣኤው በሰላም አደረሰን። ይህ የልብስ ማጠቢያ ማሽን ሄቪ ላውንደሪ ማሽን የሚባለውን አስተባብረው የገዙት በተለይ ከፍተኛ ወጪ ነው ያወጡትና በለንደን የሚገኙ የወደቁትን አንሱ የነዳያን በጎ አድራጎት ማህበር አስተባባሪ ኮሚቴ ናቸው። እንግዲህ የኮሚቴው አባላት በተለይ ለቲክቶከር ክፍያ ፈጽመው ከዛ በቲክቶከሩ አማካይነት የቲክቶኩን መልእክት የተመለከቱ ኢትዮጵያውያን በአገር ውስጥ ሆነ በውጭ ያሉ እነሱ የሰጡት ገንዘብ አንድ ላይ ሆኖ ተደምሮ በዛ የተገዛ ነው። ስለዚህ ከገባ አሁን ምናልባት ወደ 1-2 ወር ይሆናል። ማሽኑ ግን ወደ ስራ ለማስገባት ግን ሌሎች ተጨማሪ መሟላት ያለባቸው ነገሮች አሉ። የኤሌክትሪክ ዝርጋታ እንደገና የውሃ ዝርጋታ ራሱን ችሎ ስለሆነ ለዚህም ራሱ ለማሽኑ የወጣው ወደ 1.8 ሚሊዮን ብር ነው። እንደገና ደግሞ ከዛ በኋላ ላለው ለስራው ደግሞ ለግንባታው የውሃም የኤሌክትሪክም እነዚህ ከነባለሙያው ወደ 400,000 ብር ይሆናል ይገመታል። ስለዚህ ጠቅላላ ሲደመር ወደ 2.2 ሚሊዮን ብር ያወጣ ነው። ዛሬ የማስጀመሪያ ፕሮግራም ነው። አንዴ ማጠብ እንደገና መጭመቅና ማድረግ ይሄን ሁሉ ስራ ነው የሚሰራው። ስለዚህ ትልቅ ስራ ነው የሚያካለው። ጊዜ ጉልበትንና ገንዘብን ጭምር ቆጣቢ ነው የሚሆነው። ደግሞ ከባለሙያዎች እንደተረዳ ነው የመጋል ነገር የለውም። በተከታታይ 4 ሰዓት ሊሰራ እንደሚችል ተገለጸልን። የተወሰነ ሙከራ ተጀምሯል። አሁን ይሆናል። ስለዚህ በሌላ ደግሞ እንደዚሁ እሱ በሚያስፈልገው ወደለው ነገር ሁሉ እንዳትለዩ አደራ ማለት ነው። ስለተደረገው ድጋፍ እግዚአብሔር ይመስገን። እንግሊዝ ሀገር የሚገኙ ወገኖቻችን ትልቅ ኩራት ሆነዋል። ለ28 ዓመታት ያህል በእኛ ትከሻ የነበረው ከአቅማችን በላይ የነበረው ቀንበር አንስተው ወደሚቻል ደረጃ አድርሰውልናል። ለእኛ በጣም ከባድ ነበር። ወንዝ ወስዶ ማጠብ ቅድም እንዳሉት እዚህም በቧንቧ 24 ሰዓት ሙሉ 5 ቀን ሙሉ ውሃ ተከፍቶ ነው የሚለው ታጠበው። ምክንያቱም እንደዛም ብሎ አይለቅም ይህን ነገር። አሁን ይሄ በጣም አድካሚ ስራ ነበር። ከዚህ አድካሚ ስራ ወጥተን በዚህ በዘመናዊ ደረጃ እንድናጠብ ያደረጉ ወገኖቻችን እግዚአብሔር ይስጥልን። ትልቅ ነገር ነው ያደረጉት። አረጋውያን ደግሞ እንኳን ደስ አላችሁ። ጸሎታችሁ ተሰምቷል። በክረምት ሲሆን አንሶላ አልደረቀም፣ ልብስ የለም፣ ፀሐይ አልወጣም የሚባል ነገር፣ ውሃ የለም የሚባል ነገር የለም። ልብሶች ይታጠባሉ፣ ይተኮሳሉ፣ በሳጥናቸው ተቀምጦ ትለብሳላችሁ ማለት ነው። እንኳን ደስ አላችሁ። አመሰግናለሁ። እንግዲህ እንግሊዝ ሀገር ያሉ ወገኖቻችን እግዚአብሔር ይስጥልን፣ መርቋቸው። ዛሬ የምስጋና መርሃ ግብር የሚካሄደው በለንደን የርዕሰ አድባራት ደብረ ጽዮን ቅድስት ማርያም ቤተክርስቲያን እዛ የተቋቋመ የወደቁትን አንሱ የነዳያን በጎ አድራጎት ማህበር አስተባባሪ ኮሚቴ አለ። አስተባባሪ ኮሚቴው ብዙ ስራ ሰርቷል። ለሁለተኛ ጊዜ ነው ይሄ አሁን
በተለይ ገቢ ማሰባሰቢያ ህዳር 28 2018 ዓመተ ምህረት ነው ተካሄደው። እኔም ወደዛው ሄጄ ነበር ለአንድ ወር እዛ ቆይቻለሁ። በእውነት ያው ሁሉን ነገር እነሱ ናቸው የሸፈኑት። እንግዲህ ይሄ ገንዘብ ከተለያየ ነው የተገኘው። የኩፖን ሽያጭ አለ፣ እንደገና የመግቢያ ትኬት አለ፣ ከዛ ደግሞ የተለያዩ የሚጠጡ እንደገና ደግሞ ቆሎ፣ ነጠላ፣ የጸሎት መጽሐፍ እነዚህ ሁሉ ተሸጠው ነው በአጠቃላይ 20,000 ፓውንድ ነው 20,000 ፓውንድ ነው ተመንዝሮ ወደ ኢትዮጵያ የገባው ማለት ወደኛ አካውንት 4,750,000 ብር ነው። እነሱ ወጪ ቢደመር ለቶምቦላ ደግሞ የወጣ ወጪ አለ። እሱን ሁሉ እቃዎችን ራሳቸው አውጥተው ነው ብዙ ስራ ነው የሰሩ። ብዙ ኃላፊነታቸው ተወጥተዋል ኮሚቴው ማለት ነው። በመላከ ብርሃን ቀሲስ ብርሃኑ መስራት በእሳቸው አማካኝነት የሚመራ ነው። እሳቸው ሰብሳቢ ሆነው ነው። የበላይ ጠባቂው ደግሞ መላከ ጽዮን ቀሲስ ደረጀ ይባላሉ። የቤተ ክርስቲያኒቱ አስተዳዳሪ ማለት ነው። የእነዚህ ሁሉ በጎ ፈቃደኝነት ሳይረሳ ማለት ነው። ሁሉ ልፋት ለፍተው ወደዚህ ደረጃ ላይ ተደርሷል። ስለዚህ በለንደን ደብረጽዮን ርዕሰ አድባራት ደብረጽዮን ቅድስት ማርያም ቤተ ክርስቲያን የወደቁ ትራንስፈር በጎ አድራጎት ማህበር አስተባባሪ ኮሚቴ አባላት እንደገና ደግሞ ኩፖኖቹን፣ የመግቢያ ትኬቶችን፣ ሌሎች ሽያጮችን በመግዛት የተባበራቸው ምዕመናን የቤተክርስቲያኗ ምዕመናንን በጣም አድርገን እናመሰግናለን። ድንቅ ስራ ነው የሰሩት። እንደዚህ ይሄ አገልግሎት እንደዚሁ ይቀጥላል። እነሱ ብርቱ ናቸው፣ ጎበዞች ናቸው። ስለዚህ ዛሬ የምስጋና መርሃ ግብር ስለሆነ ሁላችንም እናመሰግናቸዋለን። የተሻለ ነገር ደግሞ ወደፊት ይኖራል የሚል ተስፋ አለን። ይሄን ለመግለጽ ነው። እግዚአብሔር ይስጥልን። ዛሬ ምስጋና ቀን ነው። ከለንደን ርዕሰ አድባራት ደብረጽዮን ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ማህበረ ካህናትና ምዕመናን የወደቁትን አንሱ የነዳያን የበጎ አድራጎት ድርጅትን ለአንደኛ ጊዜ ሳይሆን ለሁለተኛ ጊዜ ድጋፍ አድርገውልናል። አምናም ከ3 ሚሊዮን ብር በላይ ድጋፍ ተደርጎልን ብዙ ቀዳዳዎችን የተሸፈነበት ሁኔታ አለ። ከዚህ ላይም ትልቁ ካምኖስኩት ቀሲስ ሳምሶንን እጅግ አድርገን እናመሰግናለን። እዛ በመሄድ ስለወደቁትን አንሱ በመናገር በልባቸው ውስጥ እንዲቀረጽ በማድረግ ከዚህ በፊትም ኃላፊው እዚህ መጥተው አግኝቻቸዋለሁ። ብዙ እቅዶች ነው ለዚህ ድርጅት ያላቸው። ይሄ ትልቅ ነገር ነው። በፊት የጽዳት ሰራተኞችን በእጅ ማጠን ያደክም የነበረው ትልቅ ደረጃውን የጠበቀ የላውንደሪ ማሽን መጥቶ በዛ ላውንደሪ ማሽን ውስጥ ከዛሬ ጀምሮ በዛ እጥባት ይደረጋል። ስለዚህ ትልቅ ነገር ነው ያቀለሉልን። እጅግ አድርገን እናመሰግናቸዋለን። በዚህ ዙር ደግሞ 4,750,000 ብር ድጋፍ አድርገውልናል። እጅግ አድርገን ነው የምናመሰግነው። ይሄ ብዙ ቀዳዳዎችን የሚሸፍን ነው። እጅግ አድርገን እናመሰግናለን። ዋላችሁ እዚህ ቀን አበቃችሁ። በለንደን ደብረጽዮን ቅድስት ማርያም የሚገኙ ወገኖቻችን ሁሌም ከኛ ጋር ቆመዋል። በቀሲስ ሳምሶን በቀለ አማካኝነት ማህበር ካወቁት ጊዜ ጀምሮ ካለፈው ዓመት ሁሌም ከጎናችን በመሆን በሀሳብም በገንዘብም በሁሉ ነገር እየደገፉን ነው። ሲመጡም ወደ ኢትዮጵያም ዘመድ ወዳጅ ሊጠይቁ ሲመጡም እዚህም ጋር ሌላ ቤተሰብ አለን፣ ዘመድ አለን፣ ወገን አለን ብለው መጥተው አይተው ጎብኝተው ነው የሚሄዱት እና ይህ መቼም ትልቅ ነገር ነው። በቃ ልባቸው ሁሌም የወደቁ ትራንስ ውስጥ እንዳለ ነው። እዛም ሀገር ያው የወደቁ ትራንሱ የድጋፍ አስተባባሪ ኮሚቴ ብለው ራሳቸውን ኮሚቴ አቋቁመው ነው ይህን ድጋፍ እያሰባሰቡልን ያሉትና ትልቅ ነገር ነው የተደረገልን። እግዚአብሔር ይስጥልን። ባሉበት ሁሉ በእድሜ በጤና እግዚአብሔር አምላክ ይጎብኛቸው። የነዳያን አምላክ ሁሌም ከነሱ ጋር ይሁን። በችግራቸው በሀሳባቸው ሁሉ ከፊታቸው ይቅደምላቸው። እኛም በጣም ደስ ብሎናል። እንግዲህ በእጅ ሲታጠብ ይህን ሁሉ ዘመናት በጣም ከባድ ሸክም ከባድ ድካም የነበረው በተለይ በዚህ ስራ ላይ የተሰማሩ እህቶቼ በጣም ተጎድተው ነው የነበሩትና አሁን ላይ ደግሞ እግዚአብሔር ይመስገን ያው
ነገርን ሁሉ በጊዜ ውብ አድርጎ ሰራው እንደሚለው መጽሐፍ ላይ ዛሬ ላይ ደግሞ ይሄንን 25 ኪሎ ግራም የሚመዝን የልብስ ማጠቢያ ማሽን ተዘጋጅቶላቸው ደስ ብሏቸው እንግዲህ ዛሬ በማሽን ልብስ ማጠብ ጀምረዋልና ይሄ ደግሞ በእጅ ከሚታጠበው በማሽን የሚታጠበው ከጽዳቱም አኳያ ከሁሉም ነገር ከነሱም ድካም ከማቅለል አኳያ በጣም ትልቅ ጥቅም አለውና ሁላችንም እንኳን ደስ አለን ለማለት ፈልጋለሁ። በተረፈ ግን እግዚአብሔር ይስጥልን። ቀሲስ ሳምሶንም እግዚአብሔር ይስጥልን ስላደረጋችሁልን ነገር እግዚአብሔር ይስጥልን። ሕይወታችሁ የተባረከ ይሁን። ኑሯችሁ ያማረ የሰመረ ይሁን። ሁላችሁም ደግሞ የሰው ሀገር የሰውና ወደ ሀገራችሁ ደግሞ ገብታችሁ በሀገራችሁ ላይ ደስ ብላችሁ ለመኖር ያብቃችሁ። አመሰግናለሁ። የተደረገው ድጋፍ ቀላል ድጋፍ አይደለም። በገንዘብም በአይነትም ትልቅ ድጋፍ ነው የተደረገው እና በለንደን የምትገኙ ወገኖቻችን ለወደቁትን አንሱ የነዳያን የበጎ አድራጎት ማህበር እንዲህ አይነት ድጋፍ በማድረጋችሁ የድርጅታችን ዋና ስራ አስፈጻሚ በመካከላችሁ ተገኝተው ስለ ድርጅቱ ባደረገላችሁ ገለጻ እናንተም ይህንን ከልብ ወስዳችሁት ይህ ድርጅት መደገፍ ይገባዋል፣ እዛ ያሉትም ወገኖቻችን ናቸው ብላችሁ እንዲህ ቀላል ያልሆነ ድጋፍ በማድረጋችሁ በጣም ለማመስገን እንወዳለን። እንግዲህ ያው የወደቁትን አንሱ በተለይ አረጋውያኖችን በመንከባከብ የመጀመሪያውና ግንባር ቀደም እንደሆነ ይታወቃል እና ያው ዓላማችን ምንድነው? በዋናነት ለእነዚህ አረጋውያኖችና ደካሞች የምንሰጠውን ድጋፍ ጥራቱን በማሻሻል በማሳመን የተሻለ ድጋፍ መስጠት ነውና ለዚህም ግብዓት የሚሆነው አንድ ትልቅ ነገር የላውንድሪ ማሽን ሄቪ ዲዩቲ ላውንድሪ ማሽን እናንተ ድጋፍ በማድረጋችሁ በታላቅ ለማመስገን እወዳለሁ። እግዚአብሔር ይስጥልን። እዚህ የተሰበሰብነው እዚህ እርዳታ ስለተደረገልን እርዳታም ከለንደን ካሉት የተወሰኑ ሰዎች ትልቅ እርዳታና ድጋፍ እንደ ህፃን ልጅ ተንከባክቦ ያደረሱ ሰዎች ምስጋና እናቀርባለን። ከዛ በኋላ ደግሞ የተደረገ እናመሰግናለን። ነገሮች ሁሉ በተግባር በሰላም እንዲሄዱ የተመኘው በተለይም ደግሞ ቀሲስ ሳምሶንን አመሰግናቸዋለሁ። ምክንያቱም ይህን ሁሉ ሀሳብ የተወሰነ ጊዜያት ነው የሚመስላቸው እዚህ ያሉት አትሊስት 10 ዓመት በታች መስለኛል፣ ከዛ ይበልጡ። በዚህ ጊዜ ግን ለሁለተኛ ጊዜ የሙሉ እንቅስቃሴ አድርገው ይህንን ሁሉ ገንዘብ ማስገኘት ማለት ቀላል አይደለም። በሀሳብ ብቻ ሳይሆን በተግባር አሳይተዋልና እሳቸውን በቅድሚያ በጣም አመሰግናቸዋለሁ። እግዚአብሔር ያክብራቸው፣ እግዚአብሔር ይጠብቃቸው፣ ባሉበት እግዚአብሔር ይጠብቃቸው። እኛን እንዳሰቡ ሥላሴ ያስብላቸው። በእውነት ነው። በጣም እኛ ምርቃት ብቻ ሳይሆን ደስታው በጣም ከፍተኛ ነው። ማሽኑ መጥቶ ለእኛ ሁላችንም የሚያገለግል ለትንሽ ለትልቅ ሳይሆን ለሁሉ የሚያገለግል ስለሆነ እነሱን ረጅም ዕድሜ ከጤና ጋር ባሉበት እግዚአብሔር ይጠብቃቸው፣ እግዚአብሔር ይርዳቸው፣ እግዚአብሔር ይጠብቃቸው፣ ሰላሙን ይስጣቸው። በሰው ሀገር ሆኖ ደስታ አላማላቸው ምንም አላማቸው ለእኛ ስቃይና ለእኛ መከራ እዚህ ከእኛ ጋር በሀሳብ በናፍቆት በሀሳብ በድርጅት በድጋፍ የሰጡንን ሁሉ እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው፣ እግዚአብሔር ይርዳቸው። እኛን አስደስቶናል፣ እነሱ ባሉበት እግዚአብሔር ያስደስታቸው። ልጆቻቸው ይባረኩ፣ ልጆቻቸው ይባረኩ፣ ለቁም ነገር ያድርስላቸው። እነሱንም ረጅም ዕድሜ ይስጣቸው። ለሀገራቸው ሰርቶ ደግሞ መጨረሻ ላይ ደግሞ ጡረታም ከወጡ እዚህ በሀገራቸው መጥቶ በክብር እንዲኖሩ ያድርግልን። እግዚአብሔር ይጠብቅልን። እግዚአብሔር እስትን ድርጅቱን ያስፋፋልን። ድርጅቱን ለረጅም ጊዜ ከሰራተኛው ጋር ከበላይ አካሉ ጋር ከአስተዳደሩ ጋር እግዚአብሔር ረጅም ዕድሜ ይስጣቸው። እግዚአብሔር ያቆይልን። እግዚአብሔር ይስጥልን። ይህም ሁሉ አስባችሁ ለእኛ ለደካሞች ለእናቶቻችሁና ለአባቶቻችሁ አረጋውያን ላሰባችሁን እግዚአብሔር ባላችሁበት ይባርክልን። እግዚአብሔር ይስጥልን። ጤና ጤናውን ያድላችሁ። በሰው ሀገር ሆናችሁ እኛን አስባችሁናልና ቸሩ መድኃኔዓለም ለእናንተም ያስብላችሁ። ለእኛ እንዳሰባችሁ እኛን እንዳስደሰታችሁ ደስታ አግኙ። በረከት ይግባ። ዘራችሁ ይባረክ።
ዘር ማንዘራችሁ ይባረክ፣ ዘራችሁ ይባረክ፣ በረከቱን አገኙ። ድርጅቱን ደግሞ የድርጅቱ ሰራተኛ ተትልቅ ተትንሽ እግዚአብሔር እድሜና ጤና ይስጥልን። እግዚአብሔር እድሜና ጤና ይስጥልን። ጤናቸውን ይስጥልን። ቤታቸውን ይባርክልን። ቸር መድኃኔዓለም በእመቤቴ ማርያም ቤታቸውን ትባርክልን። ዘራቸው ይባረክ እና እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ትልቅ ውለታ ነው የዋላችሁልን። ጦራችሁናል። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እኔ ይስጥልን፣ ያቆይልን፣ ዘራቸው ይለልን፣ ለሀገራቸው ያብቃቸው፣ ኢትዮጵያ ሀገር የሚጠብቅልኝ። እናንተ ሙላችሁ ግቡ። እኔ ምስኪን ድሃ ነኝ የሌለኝ ድሃ እናንተ አስባችሁኛል። መድኃኒዓለም በመልካም ያስባችሁ። አሜን። ያቁርሳችሁ። እኔ እንዳወረሳችሁ መድኃኒዓለም በሰማይ ቤትን በምድርም ያቁርሳችሁ። ዘራችሁ ይለምልም፣ ሙላችሁ ግቡ። አገራችን ሰላም ያርግልን።